የመጀመሪያው የምናውቀው አርቲስት ነዋይ ደበበን የተመለከተ ክስ ነው። ሰላም እንዴት ናችሁ? ጠበቃ ሄኖክ ነኝ። ዛሬ ከዶላር ጋር የተያያዘ ሁለት የሰበር ውሳኔዎችን እነግራችኋለሁ። የመጀመሪያው የምናውቀው አርቲስት ነዋይ ደበበን የተመለከተ ክስ ነው። እንግዲህ አርቲስት ነዋይ ደበበ ተከሳሹን የቀረበበት መዝገብ ነው። የተከሰሰው ምንድነው? $20,000 አበድሬዋለሁኝና ይክፈለኝ የሚል ነው ከሳሹ የከሰሰው። እንግዲህ አርቲስቱ የሰጠው ምላሽ ደግሞ ምንድነው? የብድር ውል የለም፣ ይህንን $20,000 የተቀበልኩትኝ ኮንሰርት ስለነበረ የኮንሰርቱን ቅድመ ክፍያ ነው የሚል ነው። ታዲያ የመጀመሪያ ደረጃ ፍርድ ቤቱ ማስረጃዎችን ከሰማና ካየ በኋላ በውል የተረጋገጠ የብድር ውል የለም፣ ስለዚህ ነዋይ ደበበ አርቲስት ማለት ነው ሊከፍል የሚገባው ብድር የለም ወይ ደግሞ ሊመልሰው የሚገባው ገንዘብ የለም በሚል ይወስናል። እንግዲህ ከሳሽ የነበረው ይግባኝ ይልና ከፍተኛ ፍርድ ቤት ላይ ማስረጃዎች የሚያሳዩት ብድር ውል እንዳለ ስለሆነ ብድሩ ሊከፈል ይገባል በሚል ከፍተኛ ፍርድ ቤት ይወስናል። በመጨረሻ እንግዲህ ይህንን ጉዳይ ያየው የሰበር ሰሚ ችሎት የወሰነው ምንድን ነው? በፍትሐብሔር ሕጋችን በተለይ ደግሞ በአንቀጽ 2472 ላይ በግልጽ ከ500 ብር በላይ የሆኑ ብድሮች በጽሁፍ መሆን አለባቸው አንዱ ነው። ሁለተኛ በፍርድ ቤት የሚደረግ እምነትና በቃለ መሐላ መሆን አለበት የሚሉ ክራይቴሪያዎች አሉ። አሁን በተያዘው ጉዳይ ግን ብድር አለ ተብሎ የቀረቡት ማስረጃዎች አንደኛ ሌላ በዚህ ሰበር ላይ ያልመጣች ሁለተኛ ተከሳሽ የነበረች ማለት ነው ነች በኋላ ብር የተላከላት። ሁለተኛ ደግሞ መተማመኛም የፈረመችው። ስለዚህ አርቲስቱ በዚህ መተማመኛ ላይ ስሙም የለም ወይ ደግሞ ፊርማ የለም። ሁለተኛ የብድር ውል አልፈረመም። ስለዚህ የብድር ውል ባልፈረመበት ሁኔታ ብድር አለብህና ክፍል መባሉ ልክ አይደለም። ስለዚህ 2472ን የሚቃረን ውሳኔ ስለሆነ ብድር የለም በሚል ምናልባትም ደግሞ ለኮንሰርት የተከፈለ ገንዘብ ነው የሚል ከሆነ ሌላ መዝገብ ስላላችሁ በዛ መከራከር ትችላላችሁ በሚል የሰበር ውሳኔ አርቲስት ነዋይ ደበበን ነፃ አድርጎታል ማለት ነው። ስለዚህ ከዚህ የምንረዳው ምንድነው? ከ500 ብር ላይ የሆኑ ማንኛውም የሚያልቁ ነገሮች ብድር በጽሁፍ መሆን አለባቸው፣ በተዋዋይ ወገኖች መፈረም አለባቸው፣ እንዲሁም ደግሞ ሁለት ምስክሮች መፈረም እንዳለባቸው ነው። ሁለተኛው ከዶላር ጋር የተያያዘውን የሰበር ውሳኔ ደግሞ የምናገኘው በቅርቡ በታተመው በቅጽ 28 ላይ ነው። እንግዲህ በዚህ መዝገብ ላይ ከሳሽ የነበረው ሰው የከሰሰው ክስ ምንድን ነው? ለተከሳሽ 225,000 የሚገመት የአሜሪካን ዶላር ሰጥቼ ባዳር አስቀምጦልኝ ነበር፣ ነገር ግን ገንዘቡን ሊመልስልኝ ስላልቻለ ይመልስልኝ የሚል ነው። ታዲያ ፍርድ ቤቶቹ የተለያዩ ውሳኔ ሰጡ ይቆዩና የሰበር የመጨረሻ ውሳኔ የወሰነው ምንድን ነው? እንዲህ አይነት ጉዳዮች በብሔራዊ ባንክ በሚወጡ መመሪያዎች የተከለከሉ እንዲሁም ደግሞ በወንጀል ሕግም የሚያስጠይቅ ስለሆነ ማንኛውም ሰው ገደብ ያለበትን ገንዘብ በላይ ማስቀምጦ ከተገኘ ወይ ደግሞ ይዞ ከተገኘ ህገወጥ ነው። ስለዚህ ይህን የሚያክል ገንዘብ በሰው እጅ እንዲቀመጥ ባደራ መስጠት ራሱ ህገወጥ ስለሆነ ክሱ በመጀመሪያም የክስ ምክንያት የለውም በሚል የከሳሽን ክስ ውድቅ አድርጎታል ማለት ነው። ስለዚህ ምንጊዜም ቢሆን እንዲህ አይነት ገንዘቦች መቀመጥ ያለባቸው በህጋዊ መንገድ በወጡ የባንክ ቤት አካውንቶች ነው እንጂ በሰዎች እጅ መሆን የሌለባቸው መሆኑን የሚያስረዳ ስለሆነ ሁለተኛው የሰበር ከዶላር ጋር የተገናኘው መዝገብም በዚህ መልኩ ተቋጭቷል ማለት ነው።